ሄሎ የዚህ ያበደ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን አለን። ዛሬም እንደተለመደው በአዲስና ባባበዱ የሪአክሽን ቪዲዮዎች ተመልሰን መተናል። በዛሬ ቪዲዮአችን ምረት ይለኛም ፍሪኩ ድጊ ሰፈሪ ከመጣ ረብሺ ጥቁር ሁሌ ከኋላ እኔ ልለኩስ ጭሱ ለኔ ስጠኝ ማንም አይፈረዳም ሰፊ ነው 4 እና 9 ሚችል ይመስላል እሱ ካረገው እንዴት ያቅተኛል ነኝ ምናምን ብሎ ያስባል። ግን ሲፈጠርለት ዓላማ አልነበረም የተፈጠረለትን ዓላማ እየረሳ የሆነ ጊዜ ላይ ጀማሪ ያለው ምንም ሳይገባ መስሎኝ ነበር ስኬት ባንድ ሌሊት የሚወጣ ሰማይ አልጠበቅኩም ነበር ይወስዳል ብዬ በትንሹ 5 ዓመት ተገላቢጦሽ አጋጠመኝ የማይነቃ ንቃለ ተስፋ ቆርጬ ተቀመጥኩኝ ግን አማራጭ የለም ቀጥ ያለ እጅግ ረጅም መንገድ አለ አቋራጭ የለም። የዛሬን ቪዲዮአችን እንደተለመደው ላይክ በማድረግ እንጀምራለን። ሼር፣ ኮሜንት፣ ሰብስክራይብ እንዳይረሳ። ወደ ቪዲዮ የመጀመሪያው የሪአክሽን ቪዲዮአችን ደግሞ ሊል ፒፒሲኤስ ምንድነው? ሊል ፒፒሲኤስ ፊውቸሪንግ ያንግ ሲጄ 4 እና 9 የሚል አዲስ ሚውዚክ ነው። በሱ ደግሞ ሪአክት እናደርግበታለን። አሪፍ ይመስለኛል። እስኪ እንቀጥል። ምንድነው ያየሁት? እሱ ነው እንዴ? ጌሾ ነው ምንድነው? ስመጣ ደረጀቱ ፒስትል ሳወጣ ፈረጠጡ መስሏችሁ ነበር። ፒስትል ሳወጣ ፈረጠጡ። ታዲያ ይሄንን እየሞካከርሽ አባቴ አይደለም ፒስትል ሌላ ነገር ብታወጣ ራሱ አይፈረጠጡ። ስመጣ ደረጀቱ ፒስትል ሳወጣ ፈረጠጡ መስሏችሁ ነበር። ያመለጣሚ ሰዎች ሮጠዋል ያመለጡ መስሏቸዋል። አልሰጥሽም ሰውጣ ፈረጠጡ መስሏችሁ ነበር። ያመለጣሚ ሮቢ አንድ ባድ ወጋ ዮበረካ እስብከንስ ተረጋጋ በዝገቱ ለተወጋ ረመኪኗን ድሪፍት እንዴ በዝገቱ ለተወጋ አሁን አመኛለሁ የያዙት ማለት ነው እጹን እንደሆነ አመኛለሁ በቃ። ምክንያቱም ሰው በጤናው እንደዚህ አያዞርም መኪና አይቷችኋል። ግን መስከረም እኮ እንደዚህ አይጠባም እንዴ! ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አይናቸው ፈጥጦ ጉንጫቸው ገባ። ማጥብቁት እንዲህ ድምፅ ፓፕ ስሞክ ያጀማ ማኔ ይፈጠር ደም ዋጓን አነነፍነው ዱርዩ ሪል ባድማ ያጀማ ማኔ ይፈጠር ደም ተመጥሱ ይነፋል በቀንና በማታ። የምር ሪል ድምፁ ነው እሱ። ምን አይነት ድምፅ ነው? በስመ አብ ወወልድ ወመንፈስ ቅዱስ። ጉሮሮ ተዘግቷል። ማርያምን ባድማ ያጀማ ማኔ ይፈጠር ደም ተመጥሱ ይነፋል በቀንና በማታ። ወስ አንዶነ ዘጀለስ አትዘዝ እሱና ቀበለ ሙዲ እንዲመለስ ሰፈት ነበር ታለችኝ አርጎ ቀስ በይደንሺ ባድቢሽ ትወዳለች። ግን ማለት ነው ድምፁ በጣም ወፈረና የሚለውን ለመስማት በጣም ምን አለ ምናምን ብላችሁ ነው የምትሰሙት ማለት ነው። ባታለችኝ አርጎ ቀስ በይደንሺ ባድቢሽ ትወዳለች ሳቢ እንኳቤ ታሽ ባድምን ትወዳለች ሳቢ ባድቢሽ ትወዳለች ሳቢ ቀስ በይደንሺ ባድቢሽ ትወዳለች ሳቢ እንኳቤ ታሽ ቤቢ ገር ታውቂያለሽ አይመቸኝም ተመላ ድጌ ተመታለች ከጊዜ ስታይ ካሽ ማፖን አምራስታ ጋንሻ ይቀባበላል ብረቱ ፍሪኩ እንግጣ የቅኝበት ካናቱ ዋን ቢች 4-1 ማሰባል ፈልግም እየጠመጥኩኝ ስቲኳን ባቢላ መኒ ገንዘብ እኔ ጋር ይመጣል በፍቅር በፒስጃ ቀደማዊ ኃይለ ሥላሴ ኤስፒስ ሁሌ ድምታ ምረት ይለኛም ፍሪኩ ድጊ ሰፈሪ ከመጣ ረብሺ ጥቁር ሁሌ ከኋላ ሁሉም ዛቹ ነው እኮ ማርያምን። ግን አስባችሁታል ይሄንን ክሊፕ ማለት ነው የትግራይ እንትኖች ቪዲዮ ኤዲተሮች ቢያገኙት ምን አይነት ስራ እንደሚሰሩ?
ዝምታ ምረት ይለኝም ፍሪኩ ድጊ ሰፈሪ ከመጣ ረብሺ ጥቁር ሁሌ ከኋላ እኔ ልለኩስ ጭሱ ለኔ ስጠኝ ማንም አይፈረዳም ሰፊ ነው 4 እና 9 4 እና 9 ምንድነው ሰፈር ነው 4 እና 9 ምንድነው 4 እና 9 እስቲ የምታውቁት ከሆነ ኮሜንት ላይ አሳውቁኝ ቢፈነዳ ሰፊ ነው 4 እና 9 አይጎዳም ምናምን ልለኩስ ጭሱ ለኔ ስጠኝ ማንም አይፈረዳም ሰፊ ነው 4 እና 9 ዋጓን ከነነፍነው ዱርዬው ሪል ባድማን ሱና ቀበለኝ ሙዴ እንዲመለስ ሰፈትንባት አለችኝ አርጎ ቀስ 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 በይደንሺ ባድቢሽ ትወርቀን ሳቢ ግን ማለት ነው ከዚህ በላይ ብዙ ነገር መሆን ይችል ነበር ማለት ነው ማለት በቃ አላቅም ትንሽ ቁጥብ ባለብኝ ማለት ነው ሐሳባቸው ግን ምን ለማለት እንደፈለጉ አላወኩኝም አልገባኝም ምን ለማለት እንደፈለጉ የልጁ ድምጹ ግን በጣም በቃ ከዚህ በላይ መሆን ይችላል ማለት ድምጹ ቶኑ ምናምን ነገር በጣም ከባድ ነው ምናምን ነገር አሪፍ ነው ሌላ ስራ ቢሰራበት ግን ቆንጆ ነው ማለት ራሱ ሆኖ ግን በቃ ሌላ ነገር ቢሰራበት አሪፍ ነው ብዙ እንደጠበቁት አላገኙትም ሬት ከ10 5 ሁለተኛው የሪአክሽን ቪዲዮአችን ደግሞ ልጅ ኤብ ኮልድ ፎር የሚል ነው ማለትም በአማርኛ ለጥሪ እንደማለት ነው አሪፍ ይመስለኛል እንግዲህ ልጅ ኤብ እኛም ማስደመሙን አላቆመም ከአልበሞቹ ውስጥ አንዱ ነው በሱ ደግሞ ሪአክት እናደርግበታለን እንቀጥል ተመልሻለሁ ልጄ ግን ደስ የሚለው ኳሊቲ ማለት ነው በነገሮች በቃ ይጫወታል ቀለል አድርጎ ነው የሚጫወተው ማለት ነው ከቢቱ ጋር አብሮ ይሄ የሚስማማበት መንገድ ምናምን ነገር ደስ ይላል የማይረባ ስራ ከመልቀቄ በፊት አቆምና ቲክታክ ላይ ወጥቼ ታብታብ አርጉል ነበር ሰቅልና ጫማዬን ጣራ ላይ የማይረባ ስራ ከመልቀቄ በፊት አቆምና ታብታብ አርግ ነበር ቲክቶክ ላይ ለቅና በፊት አቆምና ቲክታክ ላይ ወጥቼ ታብታብ አርጉል ነበር ሰቅልና ጫማዬን ጣራ ላይ ኦኬ መጀመሪያ ምንም ነገር ከማድረግ በፊት ዋናው ስራዬን ከመልቀቄ በፊት ቲክቶክ ላይ ሪአክሽን እንደንትን ሰበስባለሁ ነው እንደ ፊድባክ ምናምን ነገር ሰበስባለሁ ነው በፊት አቆምና ቲክታክ ላይ ወጥቼ ታብታብ አርጉል ነበር ሰቅልና ጫማዬን ጣራ ላይ ተመልሼ አውርጄ እንዳላረግ ወይ ሞክር ነበር ሌላ ነገር ስራማ ነፍ ነው ስራ መቼ ጠፋ ግን አይሆንም ለኔ ይሄ ለኔ ይሄም ያላለው አጭሩ ማለት ነው ይሄ አሁን እየሰራሁት ያለውት ነገር ለኔ ባይሆን ኖሮ ቲክቶክ ላይ ምናምን ነገር ለቄ ታብታብ አርጉ እል ነበር እንዳላረግ ወይ ሞክር ነበር ሌላ ነገር ስራማ ነፍ ነው ስራ መቼ ጠፋ ግን አይሆንም ለኔ የቀን ስራ ሀብታም ለሆነ ሰው ሆዱ ላበጠበት እንደን ስራ ሙሉ ተግርሮ ክፍያ ግን ህይወትን አይቀይር እዛ ነው ምለው ምን እንዳለ ሰምታችኋል የቀን ስራ ለኔ አይሆንም ሆዱ ላበጠ ምናምን ነገር አሁን እየሰራሁት ያለው ስራው ተመችቶኛል ነው እያለ ያለው ለኔ እንደዚህ አይነት ስራ አይሆንም ላበጠበት እንደን ስራ ሙሉ ተግርሮ ክፍያ ግን ህይወትን አይቀይር እዛ ነው ምለፋው እዚህ ሙዚቃ ላይ ለመዘረር ድህነትን በቦክስ ስላስታውስኩኝ ኦኬ እያለ ያለው በሌላ አማርኛ ደግሞ ማለት ነው አንድም ይሄ ሙዚቃ የመረጥኩት ኑሮ በቦክስ ልዘርረው ነው ላይፍን ለማሸነፍ ነው ባቋራጭ ነው ምለፋው እዚህ ሙዚቃ ላይ ለመዘረር ድህነትን በቦክስ ስላስታውስኩኝ ስፖርት ላይ ያለው ማሆን ፈልግ ነበር እንደ ዩሴን ቦልት ከዛ አንድ ቀን ማይክ ታይሰንን አየው ሰዎች ሲደበድብ ከዛው ጥቼ ተጣልቼ አጥቼ ነበር ለትንሽ ሻይኒንግ ስለዛ ነው ምላቸው ስቶሪ ቴሊንጉ ግን ደስ ይላል ማለት ነው በጣም ልጅ ያለው ታይሰንን አይቼ ዩሴን ቦልትንም አይቼ ነበር ሞክር ያለው ግን አልሆነም ታይሰንን አይቼ ከሰዎች ጋር ምናምን ነገር ሲደበደብ አይቼ ነበር እኔም ወጥቼ ምናምን ነገር ስል አይኔን አጥቼ ነበር እያለ ያለው ማለት ነው ሲደበደብ ከዛው ጥቼ ተጣልቼ አጥቼ ነበር ለትንሽ ሻይኒንግ ስለዛ ነው ምላቸው እነዚህ ራፐሮች ተጠንቀቁ ራሳችሁን ሁኑ እንዳስቱ የሰውን አትስረቁ እኔም ሆነ ኦኬ እኔ ቦክስ ሞክሬ ነበር ሩጫ ሞክሬ ነበር አልሆነም ለኔ ስለዚህ አሁን ያለውበት ነገር ነው ለኔ እየሆነ ያለው እና ራፐሮች እናንተ ልምከራችሁ
አሁን እያረጋችሁት ያላችሁበት ነገር እናንተ የተፈጠራችሁበት አይደለም፣ መክሊታችሁ አይደለም። ተውት፣ ለሌላ ነገር የተፈጠራችሁት ነው እያለ ያለው። ካበዛባችሁ ይቅርታ። አችሉም አማራጩ ከኔ ይመሻል ብቻ ሁሉም ሰው አለው እዚህ ዓለም ላይ የራሱ ድርሻ። አንዳንድ ሰው ስላረገው ብቻ ልግባበት ይላል ነው የሚችል ይመስላል። እሱ ካረገው እንዴት ያቅተኛል ነኝ ምናምን ብሎ ያስባል። ግን ሲፈጠር ሰምታችሁ ታዲያ ያለውን ግን ከዘፈኑ በአጠቃላይ ማለት ነው ይሄ ያላት አጭር መስመር በጣም በቃ ገዢ ናት። በቃ ዋናውን ሐሳብ የሚናገር ይሄ ነው ይላል ነው የሚችል ይመስላል። እሱ ካረገው እንዴት ያቅተኛል ነኝ ምናምን ብሎ ያስባል። ግን ሲፈጠርለት ዓላማ አልነበረም፣ የተፈጠረለትን ዓላማ እየረሳ የሆነ ጊዜ ላይ ጀማሪ ያለው ምንም ሳይገባ መስሎኝ ነበር ስኬት በአንድ ሌሊት የሚወጣ ሰማይ። አልጠበቅኩም ነበር ይወስዳል ብዬ በትንሹ 5 ዓመት ተገላቢጦሽ አጋጠመኝ የማይነቃ ንቃለ። ተስፋ ቆርጬ የተቀመጥኩኝ ግን አማራጭ የለም። ቀጥ ያለ እጅግ ረጅም መንገድ አለ ግን አቋራጭ የለም። መጀመሪያ አልበሜን ለቀ በጣም በቃ ታሪኩ ስቶሪ እየተናገረ ነው። በቃ የራሱን ከበፊት እስካሁን ድረስ ያለበትን መንገድ ማለት ነው። በቃ ብዙ ነገር ሞክሬያለሁ ምናምን ነገር እዚህ ቦታ ላይ ለመድረስ በጣም ብዙ ነገር አሳልፌያለሁ። በአቋራጭ ምናምን ነገር በአጭር ጊዜ ውስጥ እኔ ያሰብኩት አልሆነም ነው ደግሞ እያለ ያለው ማለት ነው። ግን አማራጭ የለም። ቀጥ ያለ እጅግ ረጅም መንገድ አለ ግን አቋራጭ የለም። መጀመሪያ አልበሜን ለቀቅ ከዛም ትልቅ ነገር ጠበቅኩ። እንዳሰብኩት አልነበረም እርግፍ አድርጌ ለመተወሰን። ይድረስ ላመናችሁብኝ፣ ይድረስ ለሰጣችሁኝ ተስፋ። ከሁሉም መጀመሪያ ግን ፈጣሪ መስገን በይፋ ላይ ደስ አይደል? በቃ አገላለጹ አምናችሁ እናንተ በቃ እኔን የምትከተሉኝ ሰዎች የወደዳችሁኝ ሰዎች አመሰግናለሁ። ከዛ ሁሉ በላይ ግን እግዚአብሔር ይመስገን እያለ ያለው ስማ ልጄ ብን አከበርኩት ካሁኑ ማለት ነው። ይድረስ ለሰጣችሁኝ ተስፋ ከሁሉም መጀመሪያ ግን ፈጣሪ መስገን በይፋ ላይ ሚችለን አተናል ጉራም ያምርብናል ሚጠሉን። አንዳንድ ጊዜ ሰርታችሁ ምናምን ነገር የሰራችሁትን ነገር ስታወሩ ደስ ይላል። በቃ ብትጎርሩም ያምራል። ምክንያቱም ዝም ብሎ የመጣ ነገር አይደለም፣ በስራ ነው። ግን ፈጣሪ መስገን በይፋ ላይ ሚችለን አተናል ጉራም ያምርብናል ሚጠሉን አንገት ላይ ቆመናል ንጉስ ተብለናል። ኦኬ let's go big guap I'm on the top savage mode don't never switch up on them bro you already know you got a problem we take care of them we get rid of them just let me know ተስፋ መቁረጥ በጣም ቀላል ነገር ነው። አንዳንድ ሰዎች አሉ ካመኑበት ነገር ላይ ነቅነቅማል በገፈትሯቸው እንኳን ማለት ነው። እነዛ ሰዎች ወርቅ ናቸው። እነዛ ሰዎች ክብር አለኝ የምር። ይድረስ ላመናችሁብኝ የሚናገራቸው ንግግሮች ግን በጣም ፖኤቲክ ናቸው ማለት ነው። በጣም በቃ ነጥብ ሆነ። በቃ ይሄ ዓለም ላይ ያለ እውነታ ነው ማለት ነው። በጣም ደግሞ እኔም ክብር አለኝ። በቃ እንደዚህ እስከመጨረሻው ላመኑበት ለዓላማቸው እስከመጨረሻው የሚሄዱ ሰዎች ምናምን ነገር ቢግ ሪስፔክት ኪፕ ኢት አፕ። አንዳንድ ሰዎች አሉ ካመኑበት ነገር ላይ ነቅነቅማል በገፈትሯቸው እንኳን ማለት ነው። እነዛ ሰዎች ወርቅ ናቸው። እነዛ ሰዎች ክብር አለኝ የምር። ይድረስ ላመናችሁብኝ፣ ይድረስ ለሰጣችሁኝ ምን ይባላል ነው እኔ ከቃል በላይ ማለት ነው። ከቃል በላይ በቃ ስም አምቡል ለፈስከ እኔ አልበሙ ላይ ከሰራችሁ ስራዎች እንዳለ ምናምን ነገር ይሄ በጣም በቃ እኔ እንጃ እዚህ በቃ የሚገርም ስራ ማለት ነው። ይሄ ራሱ በቃ እኔ አስባችኋል ደግሞ ክሊፕ ምናምን ነገር ቢሰራለት ለዚህ ዋው ልጄ ቢግ ሪስፔክት ሬት ከ10 ከባድ ነው በጣም 100 ሰጥቼዋለሁ። በቃ ያው ይሰደው። የዛሬ ሚውዚክ ሪአክሽናችንን በጋንጃ ጦዘን በልጄ ሚውዚክ ሪአክሽን ፈዘን ጨርሰናል። ካሁን በኋላም ባባበሩ የሪአክሽን ቪዲዮዎች እንድታገኙኝ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ይሄን ያበደ ቤተሰብ በነፃ መቀላቀል ትችላላችሁ። ሪአክት እንዲደረግላችሁ የምትፈልጓቸው ሚውዚኮች ካሉ ሜንሽን አድርጉኝ። እስከዚያው ድረስ ይቆየን። ግን ፈጣሪ መስገን በይፋ ላይ ሚችለን አተናል ጉራም ያምርብናል ሚጠሉን አንገት ላይ ቆመናል ንጉስ ተብለናል። ኦኬ let's go big guap I'm on the top savage mode don't never switch up on them bro you already know you got a problem we take care of them we get rid of them just let me know ተስፋ መቁረጥ በጣም